ኢንስታሌሽን እና ፓይፕላይን መስመሮች ሲሆን ሙሉ መረጃ ለእናንተ የምናጋራ ይሆናል። አራተኛ ብሎክ እንዲሁም ደግሞ የፋውንዴሽን ስራ ላይ የሚገኝ ሳይት አላቸው ማለት ነው። ሰላም እንዴት ናችሁ? ዛሬ ለብዙ ቤት ገዢዎችና ቤት ፈላጊዎች ችግር እና ጭንቀት ትልቅ መፍትሄን ይዞ ስለመጣ አንድ ድርጅት መረጃውን ለእናንተ ለማጋራት መተናል። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን ይህ ከጀርባ የምትመለከቱት ሳይት እንግዲህ ያለቁ ቤቶችም አሉት 70% የተገነቡም እንዲሁም ደግሞ በግንባታ ላይ ያሉ በረጅም ጊዜ ቀስ ብላችሁ ከፍላችሁ ልጨርሷቸው የምትችሉባቸው አማራጮችም አሏቸው። እናንተስ በምን አይነት አማራጭ ቤቶቹ ልታገኙ ትችላላችሁ? ምን አይነት አማራጮችስ አሏቸው? አከፋፈላቸውስ ምን ይመስላል? ምን አይነት መፍትሄንስ ይዞ መጥቷል የሚለውን ሙሉ መረጃ ለእናንተ የምናጋራ ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩን። አብረን እንግባ። አሁን እንግዲህ ሳይቱ ላይ ነው የምንገኘው። እንደምትመለከቱት ከጀርባ የምታያቸው ሳይቶች በዚህ አመት መጨረሻ ነሐሴ ላይ የሚረከቡት ቤቶች ሲሆኑ እንዲሁም ደግሞ ሶስተኛ ብሎክ ላይ የምትመለከቷቸው ግንባታቸው 70% የደረሱ አንድ አመት ባልሞላ ጊዜ ፊኒሺንግ ስራ ላይ ሁላ ያሉ ሳይቶች ናቸው። ከዛ በጎን ላይ ማለት ነው እንግዲህ ከአጭር ጊዜ ጀምሮ ቀስ ብላችሁ በረጅም ጊዜ ከፍላችሁ ልታጠናቅቋቸው የምትችሉባቸው አማራጮች አሉ ማለት ነው። እነዚህ ያለቁ ቤቶችም እንግዲህ የተናጠል ካርታ ያለቀላቸውና በአጭር ጊዜም ዴሊቨር ለመደረግ ሬዲ የሆኑ ቤቶች ናቸው። እነዚህ ከጀርባ የምትመለከቷቸው በዚህ አመት መጨረሻ ነሐሴ ላይ የሚረከቡ ቤቶች ናቸው። እነዚህም ቤቶች ካምፓኒው ያለምንም ባንክ ዕዳ ያለምንም ኮሌክሽን በራሱ አቅምና በራሱ ፋይናንስ ግንባታቸውን 90% አጠናቆ ወደ ማርኬት ያወጣቸው ሲሆን አሁን ላይም እንደምትመለከቷቸው ነሐሴ ላይ በአጭር ጊዜ ለመረከብ ዴሊቨር ለመደረግ ሬዲ የሆኑ ያሉ ቤቶች ናቸው ማለት ነው። እነዚህ ቤቶች ላይ አሁን ላይ የተናጠል ካርታ አልቆላቸዋል። በአጭር ጊዜም ዴሊቨር ለመደረግ ባለቤትነትንም ለማስተላለፍ ሬዲ የሆኑ ቤቶች ሲሆኑ በተጨማሪም ደግሞ ስታንድ ባይ ጀነሬተር፣ ትራንስፈርመር፣ ሊፍትም ገብቶላቸዋል ሬዲ የሆኑ ናቸው ማለት ነው። እነዚህ ቤቶች እንግዲህ ባለ 11 ወለል ሲሆኑ በፍሎር 4 ቤት ብቻ ያላቸው በጣም ሰፋ ያሉ ቤቶች ናቸው። አንድ ቢልዲንግ ወደ 712 ካሬ ላይ ያረፈ ሲሆን ሁሉም ቤቶችም አንግል ላይ ያረፉ ስለሆኑ ሁሉም ቤቶች ናቹራል ላይት እና ናቹራል ቬንቲሌሽን ፉል አክሰስ ያላቸው ቤቶች ናቸው ማለት ነው። እነዚህ ቤቶች ላይ በባለ 2 እና በባለ 3 መኝታ ቤት አማራጮች በ168 እና በ201 ካሬ አማራጮች ማግኘት ትችላላችሁ። ሁሉም ቤቶች የሰራተኛ ክፍል ከመታጠቢያ ክፍል እንዲሁም ደግሞ የላውንደሪ ሩም ያካተቱ ሲሆኑ ሰፋ ያሉ ቤቶች ናቸው ማለት ነው። ኪችኖችም ኦፕንም ክሎዝም ኪችን ያካተቱ በጣም ሌክዠሪ የሆነ አፓርትመንቶች ናቸው ማለት ነው። እነዚህ ከጀርባዬ የምትመለከቷቸው ደግሞ ግንቦት ላይ ቁፋሮ ተጀምረው በአጭር ጊዜ ግንባታቸው 70% የደረሱት ቤቶች ናቸው ማለት ነው። እንደምትመለከቱት የስትራክቸር ስራቸው ለማለቅ አንድ ፍሎር ብቻ ነው የቀረው። ባለ 15 ወለል ሲሆኑ አሁን ላይ 14ኛ ወለል ላይ ነው የሚገኙት ማለት ነው። የስትራክቸር ስራም ብቻ ሳይሆን እንዲሁም የፓርቲሽን ስራቸው 10ኛ ላይ ደርሷል። በተጨማሪም ደግሞ የውስጥ የቤቶቹ የልስን ስራ 6ኛ ላይ የደረሰ ሲሆን አንድ 2ኛ እስከ 3ኛ ላይ ደግሞ የቤቶች የውስጥ የቻክ ስራ ደርሷል ማለት ነው። በጣም በሚገርም ፍጥነትና ጥራት ነው እየተሰሩ ያሉት። እንግዲህ የኮንስትራክሽን ጥራታቸውን በጣም የሚታይ ነው ማለት ነው። እነዚህ ቤቶች ላይ ነሐሴ ላይ ዴሊቨር ከሚደረጉ ቤቶች ለየት የሚያደርጋቸው ምንድነው? በካሬ አማራጮችም ሰፋ ያሉ የካሬ አማራጮች ያላቸው ሲሆን ከባለ 1 መኝታ ጀምሮ አነስ ካለ ካሬ እስከ ባለ 4 መኝታ ቤት ትልቅ ሰፋ ባለ አማራጭን የምታገኙባቸው ናቸው ማለት ነው። ቤቶቹ ምን ይመስላሉ፣ ምን አይነት አማራጭ አላቸው የሚለውን ውስጥ ላይ ገብተን የምናየው ይሆናል። አብረን እንግባ። አሁን ያለነው 70% በደረሰው ብሎክ ላይ ሲሆን እንግዲህ ሁሉም ቤቶች ላይ ለየት ከሚያደርጋቸው ነገሮች ውስጥ አንዱ በእያንዳንዱ ብሎክ ላይ ከሊፍት ከደረጃ ስንወጣ የምናገኘው በጣም ሰፋ ያለ ሎቢ ያላቸው 74 ካሬ የሆነ ሆቴል ስታንዳርድ አይነት ሎቢ ያላቸው ሲሆን በእያንዳንዱ ብሎክ ላይም ደግሞ 2 ፈጣን ሊፍቶች እና ሰፋ ያለ ሞል ስታንዳርድ የሆነ ደረጃ አላቸው ማለት ነው። አሁን ያለንበት ሶስተኛው ብሎክ ላይ በፍሎር 5 ቤቶች ያሉት ሲሆን ከባለ 1 መኝታ 94 ካሬ ጀምሮ እስከ ባለ 4 መኝታ ቤት ሰፋ ባሉ አማራጮች አሉት ማለት ነው። ሁሉም ቤቶች ለየት ከሚያደርጋቸው ውስጥ አንግል ላይ ያሉ በመሆኑ የናቹራል ላይት እና ናቹራል ቬንቲሌሽን ፉል አክሰስ አላቸው ማለት ነው። እነዚህ ከጀርባ የምትመለከቱት ደግሞ እንግዲህ ሜንቴን ለማድረግም በአንድ ቦታ ላይ ነው የሚገኙት። እንግዲህ ለሴፍቲም የሚዘጉ ይሆናል ማለት ነው። አሁን ያለነው ግንባታው 70% በደረሰው ብሎክ ላይ በአንደኛው ቤት ላይ ሲሆን እነዚህ ቤቶች ላይ እንግዲህ በፍሎር ባለ 1 መኝታ 94 ካሬ ጀምሮ ባለ 2 መኝታ በ144 145 ካሬ
ባለ 3 መኝታ በ150 ካሬ እንዲሁም ደግሞ በባለ 4 መኝታ ቤት ሰፋ ያለ ቤትን ለምትፈልጉ በ214 እና 216 ካሬ አማራጮች አሉት ማለት ነው። አሁን የምንገኝበት በባለ 2 መኝታ 144 ካሬው ላይ ነው ማለት ነው። አንደኛው ቤት ላይ ነው የምንገኘው። ሁሉም ቤቶች ላይ እንደ ትልቅ ኳሊቲ ከምናየው ነገር ውስጥ አንደኛው ሁሉም ቤቶች ያላቸው የናቹራል ላይት እና ናቹራል ቬንቲሌሽን አክሰሳቸው ነው ማለት ነው። በሁሉም ሳይድ ላይ ምንም አይነት ጨለማ ክላስ አታገኙም። አሁን ያለንበት ቤት በ144 ካሬ እንደምትመለከቱት የሰራተኛ ክፍል አለው። ኪችናቸውም በቂ ናቹራል ላይት እና ናቹራል ቬንቲሌሽን ያለው ሲሆን ኦፕንም ክሎዝም ኪችን መሆን የሚችል ነው ማለት ነው። እንዲሁም ደግሞ መኝታ ቤቶቹ በጣም ሰፋ ያሉ ናቸው። ናቹራል ላይት እና ናቹራል ቬንቲሌሽናቸውም የተጠበቀ በጣም የሚያምር እይታ ያላቸው ቤቶች ናቸው ማለት ነው። እንደምትመለከቱት እነዚህ ቤቶች ግንቦት ላይ ነው ቁፋሮ የተጀመሩት። በአንድ ዓመት ባልሞላ ጊዜ ግንባታቸው 70% ደርሷል። የስትራክቸር ስራም ለመጨረስ አንድ ፍሎር ብቻ ነው የቀረው። አንድ ዓመት ባልሞላ ጊዜ የስትራክቸር ስራም ብቻም አይደለም የፊኒሺንግ ስራ ሁላ ጀምረዋል። እንደምትመለከቱት የኢንስታሌሽን ስራም አብሮ እያለቀ ነው የሄደው ማለት ነው። በጣም የሚታይና ፈጣን ፕሮግረስ ነው ያላቸው። በጣም በተሻለ ኮንስትራክሽን ጥራት ነው እየተሰሩ ያሉት። ከፍ ያለ ምስሌት ሃይት ያላቸው በጣም የሚያምሩ ቤቶች ናቸው ማለት ነው። ይህ ከጀርባ የምትመለከቱት በጣም የሚያምርና ውብ መንፈስን የሚያድስ እይታ እንግዲህ ከጊዮን ሆምስ ቤቶች ላይ ሆናችሁ የምታያቸው በጣም የሚያምር እይታ ነው ማለት ነው። በጣም ደስ የሚል እይታና አቀማመጥ ያላቸው ቤቶች ናቸው። ቤትን ስንገዛ ዋናውና ወሳኝ የምናየው ነጥብ ሎኬሽን ነው። ሎኬሽናችሁ የት ነው ላላችሁ ደግሞ እንግዲህ በመሃል ቦሌ ወሎ ሰፈር ላይ ነው ያለው ሳይቱ። ለሁሉም አቅጣጫው ሴንተር የሆነ ቦታ ላይ ነው ያለው ማለት ነው። ከጀርባ የምትመለከቱት በቅርብ ርቀት ላይ ለቦሌ ኤርፖርት እንዲሁም ደግሞ ለቦሌ አለ፣ ለሜክሲኮ ካሳንቺስ፣ በዚህ በኩል ደግሞ ሳር ቤት ካናዳ ኤምባሲ እንዲሁም ደግሞ በዚህ በኩል ደግሞ ጎተራ እናገኛለን ማለት ነው። እንግዲህ ለነዚህ ቦታዎች ላይ ማክሲመም ከ5 እስከ 10 ደቂቃ ድራይቭ ውስጥ መድረስ የምንችልበት ሴንተር ቦታ ላይ ያለ ነው። እንግዲህ በዚህ በመሃል ከተማ ዳውንታውን ላይ ሌላ ኮምፓውንድ የሆነ የመኖሪያ መንደርን ነው ማለት ነው እየገነባ ያለው። በጣም የሚያምር እይታ ያላቸው የሚያምር አቀማመጥ ያላቸው ቤቶች ናቸው ማለት ነው። ይህ ከጀርባ የምትመለከቱት ደግሞ 4ኛው ብሎክ ላይ ሲሆን አሁን በቅርቡ ቁፋሮ ተጀምሮ በሚገርም ፍጥነት አሁን የፋውንዴሽን ስራ እየተሰራ ያለቀለት ያለ ነው ማለት ነው። እንደምትመለከቱት ይህ ቤት ቅድም ካየነው ከ3ኛው ብሎክ ጋር በዲዛይንም በአቀማመጥም ተመሳሳይ አቀማመጥ ያላቸው ሲሆን ከባለ 1 መኝታ 94 ካሬ ጀምሮ እስከ ባለ 4 መኝታ ቤት አማራጮች አሉ። እንደምትመለከቱት ኮንስትራክሽኑም ደግሞ ፍላት ስላብ የሆነና ሙሉ ለሙሉ ሼሮሮ የሆኑ ናቸው ማለት ነው። ይህም ደግሞ አሁን ላይ በተለይ ለብዙ ስጋት እየሆነ ያለውን የመሬት መንቀጥቀጥን እንዲከላከል የሚያስችለው ነው ማለት ነው። የኮንስትራክሽን ፍጥነትና ጥራቱንም የምትመለከቱት ነው። እነዚህ ቤቶች ላይ ደግሞ በረዥም ጊዜ ቀስ ብላችሁ መክፈል ለምትፈልጉ ደንበኞች ማለትም አሁን ላይ 10% ብቻ ከፍላችሁ ቀሪ ክፍያውን እስከ 3 ዓመት ባለ ጊዜ በግንባታ ፕሮግረስ ወይም ደግሞ በጊዜ ሂደት ቀስ ብላችሁ መክፈል የምትችሉበት አማራጮች አሉት ማለት ነው። ምቹ ያከፋፈል ዘዴ ያላቸው ቤቶች ናቸው ማለት ነው። ቀሪ ዲቴል መረጃዎችን አከፋፈላቸው ምን ይመስላል፣ ስለ ካምፓኒው ያሉትን ዝርዝር መረጃዎች ደግሞ ኦፊስ ላይ ቢሮ ላይ ገብተን በደንብ የምናወራበት ይሆናል። አብረን ንግባ። አሁን ደግሞ እንግዲህ ወደ ቢሮ ተመልሰናል። እስካሁን ባለው ሳይቱ ላይ ያለቁት ቤቶች ላይ 70% የደረሱትን እንዲሁም ደግሞ እየተገነቡ ያሉት ቤቶች ላይ ያሉትን አማራጮችና ያሉበትንም የደረሱበትንም ፕሮግረስ በአካል አይተናል ማለት ነው። ብዙዎቻችሁም ሊጠይቁት የምትችሉት አንድ ወሳኝ ጥያቄ ይኖራል። እንግዲህ ይህ ጥያቄም የሚሆነው ይህ ካምፓኒ ማን ነው? እውነት ይህ ካምፓኒስ በትክክለኛ ጊዜ ሰርቶና ጨርሶ ሊያስረክበኝ ይችላል? ገንዘቤንስ ማን ላይ ነው ኢንቨስት የማደርገው? ማን ላይ ነው የማወጣው የሚለው ወሳኝ ሌላኛው ትክክለኛ ጥያቄ ነው የሚሆነው ማለት ነው። እንግዲህ ካምፓኒው ጊዮን ሆምስ ሪል ስቴት ይባላል። ብዙዎቻችሁ በጊዮን ጋዝ፣ ጊዮን በረኪና እንዲሁም በሌሎች እህት ኩባንያዎቹ ከ50 ዓመት በላይ የምታውቁት ትልቅ ካምፓኒ ነው። ሞሮፍም እንግዲህ ጊዮን ጋዝ በሚለው ቀይ ሲሊንደር እና ቢጫ ማሸጊያ ባለው ምርቱ የሚታወቅ ሲሆን እንግዲህ ጊዮን በረኪና፣ ጊዮን ትራንስፖርት በማኒፋክቸሪንጉም እንዲሁም በሌሎች እህት ኩባንያዎቹ ወደ 7 ትልልቅ እህት ኩባንያዎች አሉት። ጊዮን ሆምስ የሚለው 8ኛው እህት ኩባንያ ነው ማለት ነው። በኮሚኒቲው ላይም ትልቅ ትረስት ያለው ትልቅ ታማኝነት ያለው ለብዙ ዓመትም እንግዲህ እምነትን የገነባ ካምፓኒ ነው ማለት ነው። ፋይናንሻልም ስቴብል የሆነና እንግዲህ የዴሊቨሪ ታይም እና ትረስት የሚለው ለእናንተም የማያሳስባችሁ ቦታ ነው የሚሆነው ማለት ነው። እንግዲህ ሳይቱ ላይ ያሉትን ቤቶችንም እንዳያቸዋቸው ያለቁት ቤቶችንም ያለምንም ኮሌክሽን እና ባንክ ዕዳ በራሱ ፋይናንስ እና በራሱ አቅም ግንባታዎችን 90% አጠናቆ ፊኒሽንግ ደረጃ ላይ
አድርሶ ነው ያወጣው። እየተገነቡ ያሉት ቤቶች ላይም ያለምንም ካሽ ኮሌክሽን በራሱ አቅም እንግዲህ ግንባታዎችን እያፋጠነ በፍጥነትና በጥራት ነው እየገነባ ያለው ማለት ነው። እነዚህ ቤቶች ላይ ቅድም እንዳየነው ከባለ 1 መኝታ 94 ካሬ ጀምሮ እስከ ባለ 4 መኝታ ቤቶችን አማራጮች አሉ። ከምቹ አከፋፈል ጋር በግንባታ ፕሮግረስ ወይም ደግሞ በጊዜ ሂደት ቀስ ብላችሁ መክፈል የምትችሉበትን መንገድ አመቻችቶላችኋል ማለት ነው። ከባለ 1 መኝታ 94 ካሬ በ10 በመቶ ቅድመ ክፍያ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ቤትን ጊዮን ሆምስ ላይ ታገኛላችሁ ማለት ነው። ለበለጠ መረጃ ከታች ባሉ ስልኮች በመደወል ቀጠሮን በማስያዝ ቢሮ ላይ መታችሁ ሳይቱን መጎብኘት ሙሉ መረጃ መውሰድ ትችላላችሁ። እንዲሁም በተጨማሪ ቤትና ከቤት ጋር የተያያዙ መረጃዎችን በየጊዜው እንዲደርሳችሁ እንዲሁም ለመከታተል ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትዘነጉ። እናመሰግናለን።